አሸዋ እኛን መርጦ በማገልገሉ ሪሊ ሀገሩን ዳይሬክትሊ እንዳገለገለ አድርጌ ነው የምቆጥረው። እኔ አመሰግናለሁ። ስሜ ኦሊ ተረፈ ይባላል። በኢርቡ ጄኔራል ቢዝነስ ግሩፕ የሲኒየር አይሲቲ ኦፊሰር ነኝ። እንግዲህ ይሄኛውንም ፕሮጀክት ከማኑዋል ፕሮሰስ ስራዎቹን አውቶሜት በማድረግ የኤአርፒ ኢምፕሊሜንቴሽን ላይ በክላይንት ሳይድ ፕሮጀክቱንም ማኔጅ ሳረግ ነበረ። የነበሩት ሪኳየርመንት ኮሚኒኬሽኖች ስኬጁሉን የፕሮጀክት ስኬጁሉን ክትትል ከማድረግ ሪኳየርመንቶቹ ኢምፕሊሜንት መደረጋቸውን ቴስት የማድረግ የነዛን ፕሮሰሶች እያረኩ ነበረ ማለት ነው። ሶ እንግዲህ ከአሸዋ ጋር ይህንን አግሪመንት ስንገባ መጀመሪያ የነበረው እምነት ነበረ። ጀስት ፒውር እምነት ነበረ። ብዙም እንደዚህ የቴክ ኢንዱስትሪዎችን እዚህ ሀገር በቀል የሆኑትን የቴክ ኢንዱስትሪዎችንም ብዙም አናውቅም። ነገር ግን ዴሞንስትሬት ተደረገልን፣ ሲስተም ዴሞንስትሬት ተደረገልን። ከዛ በኋላ ያ ነገር ወደኛ ቢመጣ ሪሊ የስራዎቻችንን በደንብ እንትን ማለት እንችላለን ብዬ ተብሎ ታስቦ ቶፕ ማኔጅመንት ዳይሬክቲቭ መጥቶ ውል ተገባ ከአሸዋ ቴክኖሎጂ ጋር። ብዙ ፕሮሰሶች አልፈናል። እንግዲህ ይሄኛው ሁለተኛው ፕሮጀክት ነው። ነገር ግን ሊድ ፕሮጀክት ማናጀር አለ የአዲስ አለማየሁ ኢምፕሊመንተር እና በአሸዋ ሳይድ ማለት ነው ኢምፕሊመንተር እና ትሬነራችን ደግሞ ሙሉ ቀን ወርቃየው ነው። እንዲሁም ጋሹ በተለያየ ከፕሮጀክቱ ካለቀ በኋላ በሰርቪስ ሌቨል አግሪመንት ጋሹ ሰራተኞችን እያዘጋጀልን ያንን ኢሹ ሲፈጠር ያንን ስራ የሚቀርፉልን ኢሹዎችን የሚቀርፉልን ሰራተኞች እያዘጋጀልን ጋሹ በጣም ኮሚኒኬት እያደረገ 24/7 ነው አገልግሎታቸው። ሌሊት ጨነቃለሁ። ለድርጅቱም ብቸኛው የአይቲ ሰራተኛ እኔ ነኝ እና ያስጨንቃል። ሪሊ 9000 የሚሆን ሰራተኛ ፔሮል ጀነሬት ለማድረግ ሀሳቡ ራሱ በጣም ከባድ ነው። ነገር ግን ያ ትልቁን ፕሮብሌም ዲኮምፖዝ አድርገን እስቲ ዛሬ ከ100 ሰራተኛ እንጀምራለን፣ በሚቀጥለው ወር 200 እያለን ዛሬ ወደ 3000 እስከ 4000 የሚጠጋ ሰራተኛ ነው ፔሮል ጀነሬት የምናደርገው። ያ በራሱ እንትን ይላል። በጣም ጥሩ ሳቲስፋክሽን ይመጣል። የነበረን ቻሌንጆች ምንድናቸው? ከተገባ በኋላ እንግዲህ ገንዘብ ወጪ ይደረጋል። በእኛም ሳይድ የነበሩ ማኔጅመንቶች በሚቲንጎቻችን የነበሩት ነገሮች ምንድናቸው? ፍርሃቻዎች ናቸው። ሪሊ ይሄ ነገር እንደተባለው ይሄ ሲስተም እንደተባለው እኛ እንሰራዋለን ወይ? ምን ያክልስ እውቀት ይጠይቃል? የእኛስ ልጆች ያንን ነገር መስራት ይችላሉ ወይ? በሲስተሙ ተጠቅመው ፐርፎርም ማድረግ ይችላሉ ወይ የሚባሉ ፍራቻዎች አሉ። ኢቭን ሲስተሙ እንኳን ቢሰራ ሲስተሙ ላይ ኢሹዎች ሲፈጠሩ ማይነር ኢሹዋ ጀስት ቢካዝ አንድ ሰው እዛ ዲሲፕሊን ውስጥ ስላልሆነ፣ ለምሳሌ ሜቢ በሌላ የትምህርት ሙያ ወይ በሌላ ሙያ ውስጥ ስላለ ትንሿ ኢሹ እንደ ትልቅ አድርጎ የማየት ነገር አለ እና ይህን የምናገረው አሁን በዚህ በኢምፕሊሜንቴሽን ፕሮሰስ ውስጥ ላሉ ድርጅቶች እንዲሁም ደግሞ ሀሳቡም ላላችሁ እዚህ ወደ ሲስተም የመግባት ሀሳቡም ላላቸው ድርጅቶች እንደው ያሳለፍነውን ነገር በአጭሩ ለመናገር ነው እና እነዚህ ፍራቻዎች የመጀመሪያ የ3000 ሰራተኛ ፔሮል በሲስተም ጄኔሬት ካረግን በኋላ 100% ነው የጠፋው እና መተማመናችን ጨምሯል። ኢሹዎች ሲኖሩ ለምሳሌ የአንደርስታንድ ያላደረግናቸው ብዙ በአሁኑ ፕሮጀክት በአካውንቲንግ በፐርቼዝ እና በኢንቬንተሪ ላይ የመጀመሪያው ፕሮጀክት ላይ ከስተም ሞጁሎችን ጨምሮ የኤችአር የኦፕሬሽን ከስተም ሞጁል የሚባለው ኦፕሬሽን ነው። እንደ ኢርቡ አሰራር የሆኑ ያው በጥበቃ ስራ ላይ የተሰማራ ድርጅት እንደመሆኑ እነዛን ሰራተኞች በሲስተም ማኔጅ ለማድረግ ያው ሺፍት ማኔጅመንታቸውን በሲስተም ለማድረግ የሚሰሩበትን ድርጅት ኦፕሬሽን የሚባል አንድ ትልቅ ከስተም ሞጁል አለ። ሰፊ ጊዜ የሚወሰደው እሱ ነው።
ከዛ ውጪ እነዚህ የአካውንቲንግ የፐርቼዝ እና ኢንቨንተሪ ሞጁሎች በአንድ ወር ውስጥ ናቸው ያለቀው ማለት ነው። ስለዚህ ወዲያው በፍጥነት ነው ኢምፕሊመንት የተደረገው። ከዛ በኋላ ደግሞ ሪስፖንድ ታይሙ እጅግ በጣም እኔ እንዳየሁት እጅግ በጣም ያደነኩት ነው። 24 ሰዓት ለሊት ላይ የምናወራበት ጊዜ ነበር ከጋሹ ጋር ኢሹዎች ኢቨን ከዳኒ ጋር ሁላ በጣም ፈጣን ናቸው። በጣም ፍጥነት ነው ጉዳዮቻችን የሚቀረፉት። የነበረው ነገር እንግዲህ በእኛ ሳይድ ኮሚቴ አቋቁመናል። ኮሚቴ አቋቁመን ያ ኮሚቴ ከየዲፓርትመንቱ የወጣ ኮሚቴ ነው። ከፋይናንስ፣ ከኤችአር፣ ከኦፕሬሽን ብለን ከእያንዳንዱ ዲፓርትመንት የተወጣጣ ኮሚቴ ሰራተኞቻቸውን በስራቸው ለሲስተም ትሬኒንግ እንዲሰጥ እንደገና ደግሞ ሪኳየርመንት እንግዲህ አብዛኛውን ነገር እንዳልኳችሁ የሚሰራው ከአሸዋ ሳይድ ነው። የቴክኖሎጂ ካምፓኒ ነው። ኢምፕሊሜንቴሽኑም ቢሆን ምንድነው ይሄ ዴቨሎፕመንቱ በዋነኝነት የከስተም ሞጁሎች ዴቨሎፕመንቱም ቢሆን ከአሸዋ ሳይድ ነው። ኤኒቲንግ ኮድ ሪሌትድ ቢሆን እነዛን ነገሮች ማለት ነው። ከኛ ሳይድ የተወሰኑ ነገሮች ነው ፍላጎታችንን ኤክስፕረስ ማድረግ ነው። የኛ አሰራር ይሄ ነው። በሲስተሙ እነዚህን ተግባሮች በሲስተሙ መስራት እንፈልጋለን፣ ያን እናቀርባለን። አሸዋ ደግሞ ያን በአጭር ጊዜ ውስጥ ኢምፕሊመንት ሲያደርግልን ነበረ። በእኛ ሳይድ ቴክኒካል ኮሚቴ አቋቁመን በተለይ ትሬኒንግ እጅግ በጣም አስፈላጊ ነው። ከዛ ውጪ ቆራጥ መሆንና ወደ ስራ መግባት ነው። በቂ እንትኖች አሉ፣ ሀሳቦች አሉ፣ ፍርሃቶች አሉ። በቂ እውቀት የለኝም በዚህ ጉዳይ ላይ የሚሉ ፍርሃቶች አሉ። ጀስት ግን እኛ ጨክነን ገባንበት። ኦን ጃብ ትሬኒንግ የሚባል መጣ ማለት ነው። ኦን ጃብ ትሬኒንግ ላይ በደንብ ፎከስ ሰጥቶ ይሰራል አሸዋ። ኦን ጃብ ትሬኒንግ ላይ which means ስራ ከጀመርን በኋላ ስራ ላይ ነው ያሉት። ሪሊ የሆነ ኬዝ ቢፈጠር ችግሮች ይፈጠራሉ በማለት ትኩረት ሰጥቶ ፕራዮሪታይዝ አድርጎ ስራ ላይ ስላለን ፕራዮሪታይዝ አድርጎ ያንን ትሬኒንግም ሆነ ሲስተሙ ላይ ያልተረዳናቸው ወይ ኢሹ ያሉ ነገሮችን ወዲያው ኢምፕሊመንት ያደርግልናል፣ ፊክስ ያደርግልናል ማለት ነው። እና ከዛ አንጻር ደግሞ ሚስተር ጋሹን እጅግ በጣም አመሰግን ፈልጋለሁ። የአሸዋ ቴክኖሎጂ ሲቲኦ እንግዲህ ዋና ማናጀራቸው የሲኢኦ ሚስተር ዳንኤልን በጣም አመስገን ፈልጋለሁ። የፕሮጀክት ቲም አለ በአይን ያላየናቸው ነገር ግን ይህን አሜዚንግ የሆነ ስራ የሰሩ ሰራተኞች አሉ። አንድ ዴቨሎፐር አለ ሚስተር ተገኝ በጣም አመስገን ፈልጋለሁ። ኤቭሪ ሴልስ ቲም ይህንን ኦፖርቹኒቲ ወደኛ ይዛ የመጣችው ሙልዬ ናት። እሷም ማመስገን ፈልጋለሁ። ሊድ ፕሮጀክት ማናጀር አለ ከአሸዋ ሳይድ ሚስተር አዲስ አለ፣ እሱም ማመስገን ፈልጋለሁ። ኢምፕሊሜንተራችን እና ትሬነራችን አለ ሚስተር ሙሉቀን፣ እሱም ማመስገን ፈልጋለሁ። ኤቭሪባዲ ስቴክ ሆልደሮች የምንላቸው ከኢርቡ ሳይድም ከአሸዋ ሳይድም ማናቃቸው ግን በዚህ ሲስተም ላይ የተሳተፉትን ኮላቦሬቲቭ አቺቭመንት ነው የዛሬው አቺቭመንት። ኮላቦሬቲቭ አቺቭመንት ዛሬ ሴሌብሬት የምናደርገው አቺቭመንት ኮላቦሬቲቭ ነው። ኤቭሪ ስቴክ ሆልደር የምንላቸው ከሰራተኞች እስከ ቶፕ ማኔጅመንት የምንላቸው እዚህ ሲስተም ላይ አስተዋጽኦ አላቸው። ስለዚህ እነሱን ማመስገን ፈልጋለሁ። እጅግ በጣም አመሰግናለሁ። ፈጣሪን ማመስገን ፈልጋለሁ። እግዚአብሔርን ማመስገን ፈልጋለሁ። ይሄ ትልቅ ድል ነው ለድርጅትም እንደ ግለሰብም ለኔም ትልቅ ኦፖርቹኒቲ ነው። እግዚአብሔርን ማመስገን ፈልጋለሁ። ቤተሰቦቼን ማመስገን ፈልጋለሁ። የመጨረሻ እንግዲህ ቃል የሚሆነው ኢርቡ እንግዲህ ይህን ስራ ከጀመርኩ 2 ዓመት ሆኖኛል። የማያቸው ሰዎች በሙሉ ሚሊተሪ ላይ የነበሩ ሰዎች ናቸው። የመከላከያ ውስጥ እድሜያቸውን የሰው ሰዎች ናቸው። ሪሊ በጣም የሚያሳዝኑ ሰዎች ናቸው። የሀገር መከታ የሆኑ ሰዎች ናቸው እና አሸዋ እኛን መርጦ በማገልገሉ ሪሊ ሀገሩን ዳይሬክትሊ እንዳገለገለ አድርጌ ነው የምቆጥረው። እኔ እጅግ በጣም አመሰግናለሁ።